እንዲሁ እንደ ቀልድ አንድ ሰው ጭንቅላት ውስጥ የተጫረች ሀሳብ ነች። እንደ ሰደድ እሳት ፍማ ተፋፍማ በአንጎል ህዋሳት ውስጥ እየተቀጣጠለች ልቦችን በእብሪት እያሳበጠች ክርኖችን ለጡጫ እያጠፈች ጎበዝ ጎበዛዝቱን በወኔ እያወራጨች የሰው ዘርን በአዳም እያስፎከረች ዘራፍ የሰው ልጅ ዘራፍ ሰውየው ዘራፍ ዘራፍ እያስባለች ያለችው አንዲት ሀሳብ ናት። ነገሩ እንዲህ ነው። መንፈቅ ያህል ወራቱን ተበዝብዞ በተጋመሰው የፈረንጆቹ 2025 ትዊተር በተሰኘው የማህበራዊ ትስስር ገጽ ላይ አንድ ግለሰብ 100 ተባዕት ጾታ ያላቸው ሰዎች ቢያብሩ አንድን ጎሬላ ተፋልሞ ይረታሉ ብዬ አስባለሁ የሚል ቧልት ይለጥፋል። የግለሰቡ ይመስለኛል ሀሳብ ወደ ጥያቄ ተቀይራ ዓለምን በሁለት ጎራ ከፍላ አጨቃጨቀች። 100 ያልታጠቁ ሰዎች ከአንድ ጀርባ ግራጫ ጎሬላ ጋር ቢፋለሙ ምን ይፈጠራል? ታዲያች ጥያቄ በብርሃን ፍጥነት ዓለምን እያዳረሰች እየሰፋች እየተንሰራፋች ታላቅ አጀንዳ ሆና ቁጭ አለች። ለጥያቄዋ ከምሁራዊ ትንታኔዎች እስከ ተራ መላምቶች ድረስ ያሉ መልሶች ተዥጎደጎዱ። ጥቂት የማይባሉ ነሆለሎችም እጅጌያቸውን እየሰበሰቡ የታል ጎሬላው አሉ። እንግዲህ ሰዎች የፍልሚያውን ሂደትና ውጤት በምናባቸው ከመተለም አልፈው ከጎሬላ ጋር ቡጢ መቃመሱን ይህን ያህል ከከጀሉት ይለይላቸው ይቧቀሱ። ግን ከሁሉ በፊት 100 ብርቶች በአንድነት ሊገጥሙት ያሰቡት ፍጡር ምን ያህል ጠንካራ ነው? አካላዊ ጥንካሬውን የዋጀ ገዳይ ደመ ነፍስ በውስጡ ይኖረው ይሆን? ካለስ ይህን ገዳይ ደመ ነፍሱን ወይንም ቁጣውን ፍልሚያ ላይ መዋል የሚያስችል አካላዊ አቋም፣ አካላዊ ብቃት አለው ወይ የሚሉ ጥያቄዎችን ማንሳት ተገቢ ነው። ጎሬላዎች አሁን ከተነሳባቸው የሰው ልጅ ጋር 98 በመቶ የሚሆን ተመሳሳይ ዘረመልን የሚጋሩ እንደ ሰው የሚያዝኑ፣ የሚከፉ፣ የሚደሰቱ፣ የሚጫወቱ ስሜቶቻቸውን በተለያየ መንገድ የሚገልጹ የራሳቸው ባህል፣ ወግ ብሎም የኑሮ ዘዬ ያላቸው ማህበራዊ እንስሳቶች ናቸው። ጎሬላዎች ከኤፕ ቤተሰቦች ማለትም ከቺምፓንዚ ከቦኖቦና ኦራንግተን ወገን የሚመደቡ ሲሆን ከኤፕ ቤተሰቦች ሁሉ ትልቁ ናቸው። ጎሬላዎች ከሰሃራ በታች በምድር ወገብ የማይነጥፍ ዝናብ በለመለሙ የማዕከላዊና የምስራቅ ማዕከላዊ አፍሪካ ሀገራት ጥቅጥቅ ደኖች ውስጥ ተበተነው ይገኛሉ። ተመራማሪዎች በመጠነኛ ልዩነቶች ሳቢያ ጎሬላዎችን ምስራቃዊና ምዕራባዊ ብለው በሁለት ዝርያዎች ይከፍሏቸዋል። እነዚህ የምስራቅና የምዕራብ ዝርያዎች እያንዳንዳቸው በስራቸው ሁለት ንዑስ ዝርያዎች ሲኖራቸው በዝርያዎቹ መካከል ያሉትን ኢምንት ልዩነቶች ጠልቆ መፈልፈል ርዕሱን ሲያባዝቱ ከመዋል ውጭ ፋይዳው ስላልታየኝ ላልፎ ወድጃለሁ። የጎሬላ መንጋ የሚመራው በሲልቨር ባክ ወይንም በጀርባ ግራጫ ጎሬላ ነው። ሲልቨር ባክ ከትከሻው ተነስተው ጀርባውን በሚያካልሉ ግራጫ ጸጉሮች ቆዳው የተሸፈነ በእድሜ ጎለመሰ ወንድ ጎሬላ ነው። ወንድ ጎሬላዎች ይህን የገረጣ የክብር ካባ ጊዜ በክብር የሚደርብላቸው አካላዊ እድገታቸውን ሙሉ ለሙሉ ሲጨርሱ ብቻ ነው። የሲልቨር ባክ ጎሬላዎች ወደ ላይ እንደ ጋራ እየተቆለለ የሚሄድ ግዙፍ የራስ ቅላቸው፣ እንደ መስክ የተንጣለለ ሰፊ ደረታቸው ከጥንታዊ ግሪክ ኪነ ህንጻ ምሰሶዎች በላይ ግርማ ያላቸው ረዣዥም እጆቻቸውና ፈርጣማ አጫጭር እግሮቻቸው የፈጠሩት ውህደት እንስሳቱን በሞገስ ላይ ሞገስን ደርበው አጎናጽፈዋቸዋል። የሲልቨር ባክ ጎሬላዎች ረዣዥም እጆች በውስጣቸው አስደናቂ ኃይልን ያመቁ ሲሆን 820 ኪሎ ግራም የሚመዝን ቁስ አካልን ሳይቸገሩ ወደ ላይ ማንሳት ይችላሉ። ይህም ከ13 ብርቱ ሰዎች ጋር የሚመጣጠን ጉልበት በአንድ ጎሬላ ውስጥ ከቶ እንደሚገኝ ይጠቁመናል። ጎሬላዎች እጆቻቸውን ዛፍ ለመውጣት ቅርንጫፎችን ለመሰባበር አስፈላጊ ሆኖ ሲገኝም ከተቀናቃኝ ጋር ዱላ ለመለዋወጥ ይገለገሉባቸዋል። 42 በመቶ የሚሆነው አካላዊ ጡንቻ ክምችታቸው በእግሮቻቸው ላይ ተሰብስቦ ሲገኝ ፈርጣማ እግሮቻቸው 180 ኪሎ ግራም የሚደርስ አማካይ ክብደታቸውን ተሸክመው እንዲራመዱ፣ እንዲሮጡና እንዲዘሉ አስችሏቸዋል። የጎሬላዎች እጅ ከሰው ልጅ እጅ ጋር ተመሳሳይ የአጥንት መዋቅር ሲኖረው የእጃቸው አጠቃላይ ርዝማኔ ግን ከሰው ልጅ በ5 በ6 ኢንች ይልቃል። የሲልቨር ባክ ጎሬላዎች የእጅ መዳፍ ላይ የበቀሉት 5 አለንጋ ጣቶች ሙዝን ሳይጨፈልቁ የመላጥ ለስላሳነቱ አላቸው። እንዲሁ ደግሞ ራሱን የሙዙን ዛፍ ከስሩ ነቅለው ለመወርወር ከፈለጉም ጥንካሬው በእጃቸው ነው።
ሌላው እነዚህን እንስሳት አስፈሪ የሚያደርጋቸው የከራንቻ ጥርሳቸው ነው። አፋቸውን ከፍተው የስጋ ተመጋቢ አውሬ አይነት አበቃቀል ያለውን ጥርሳቸውን ሲያጋልጡ የተመለከተ ሁሉ መሸበሩ አይቀርም። ይህ ቅጠል ለማመንዠግ የተፈጠረ መንጋጋቸው ጥንካሬ ከጃጓር በመቀጠል ምድር ላይ ካለ የትኛውም አጥቢ እንስሳ በላይ ገዳይ ንክሻን ማሳረፍ ይችላል። የሲልቨር ባክ ጎሪላዎች የንክሻ ኃይል 1300 ኒውተን ገደማ ተለክቷል። በዚህ ቅጠል በሚበጥሱበት ፍሬ በሚኮረሽሙበት መንጋጋ የሰው ልጅ ቅልጥም ለሁለት ከትፎ መጣል እንደሚችሉ ልብ ይሏል። አሁን በአንድ አነስተኛ መንደር ነዋሪ ቁጥር ሊገጥማቸው ያሰበው የሰው ልጅ ከፊታቸው ሲቆም ከአረመኔ ንጉሥ ፊት ቆሞ ምህረት እንደሚማጸን ባሪያ አንገቱን ደረቱ ላይ ቀብሮ አይኖቹን እግሮቹ ላይ ጥሎ በፍርሃት ሲርበተበት ይታያል። ሲልቨር ባክ ወይንም ጀርባ ግራጫ ጎሪላዎች ከወዲህ ወዲያ እየዘለሉና እየተሯሯጡ ደረታቸውን በእጃቸው በፍጥነት ሲተመትሙ ይታያል። ይህን የሚያደርጉት አንድም ለተቀናቃኝ ጥንካሬያቸውን ለማሳየት ነው፣ ሁለትም በስራቸው ላሉት ቤተሰቦቻቸው የበላይ አዛዥነታቸውን ለማስታወስ ነው። እንስሳቱ በአቋማቸው ጭራቅ፣ በእይታቸው ገዳይ መስለው ለተመልካች ቢታዩም በባህሪያቸው ግን ካልነኳቸው ማይነኩ ከአመጻ ተፈጥሮ ፍጹም የራቁ አመለሸጋ ፍጥረታት ናቸው። እስኪ ሲልቨር ባክ ጎሪላዎችንና ልፋለም ያለውን ሰው የፍልሚያ ክህሎት እንዲሁም ፍልሚያው ላይ ጉልህ ሚና ስለሚኖራቸው ተፈጥሯዊ መደላደሎችና ገደቦች በመጠኑ ንቃኝ። ሲልቨር ባኮች በሁለት እግሮቻቸው ሲቆሙ 1 ሜትር ከ80 ሴንቲሜትር የሚደርስ አማካይ ቁመትና ከ160 እስከ 180 ኪሎ ግራም የሚመዝን አማካይ ክብደት አላቸው። ሆኖም ከነሱ በክብደትም ሆነ በቁመት የሚልቀው የምድራችን ጠንካራው ሰው አረፋ ደፍቆ የሚያነሳውን ክብደት እጥፉን እነሱ በቀላሉ ማንሳት ይችላሉ። ይህም በሲልቨር ባክ ጎሪላዎች ውስጥ የሚገኘው የቴስቴስትሮን ወይንም የወንዴ ሆርሞን መጠን በሰው ልጅ ገላ ውስጥ ከሚገኘው የወንዴ ሆርሞን መጠን በብዙ ጥፍ ስለሚልቅ ነው። ዛዲያ የምድራችን ጠንካራው ሰው ከሲልቨር ባክ ጎሪላ ፊት ለፍልሚያ ቢቆም ሰውየውን እንደ ላባ ተራስ አየር ላይ አንስቶ አያበነውም ትላላችሁ? አንድ ጥሩ ይመታል የሚባል የከባድ ሚዛን ቦክሰኛ አማካይ የቡጢ ኃይል 770 ፓውንድ አካባቢ ነው። ይህን በከባድ ኃይል የታጀበ ቡጢ ምድር ላይ ያሉ መደበኛ ሰዎች አገጭ ፈጽሞ የሚቋቋመው አይደለም። ይህን ቡጢ ባገጮ የተቀበለ መደበኛ ሰው በሙሉ ከእንቅልፍ ሰዓቱ በፊት ማንቀላፋቱ ነው። የአንድ ሲልቨር ባክ ጎሪላ ቡጢ 2700 ፓውንድ ድረስ ኃይል አመንጭቶ ያረፈበትን ነገር ሁሉ ያጨልማል። ይህም የአንድ ጎሪላ ቡጢ ከአንድ የከባድ ሚዛን ቦክሰኛ ኃያል ቡጢ ከ3 እጥፍ በላይ ይልቃል ማለትን ያሳያል። ሊታወቅ የሚገባው ወሳኙ ነገር ጎሪላዎች እንደ ሰው ልጅ በተለያየ መንገድና አቅጣጫ እጃቸውን ለመሰንዘር ተፈጥሮ እንደሚያግዳቸው ነው። ሆኖም አንድ ሲልቨር ባክ ቡጢውን አስተካክሎ የአንድ ሰው ደረት ላይ ወርውሮ ቢሰካው ቡጢው የሰውየውን ጎድን አድቅቆ አልፎ ሳምባው ላይ ሄዶ ያለ ጥርጥር ይታተማል። በአንድ ወቅት የምድራችን ክፉ ሰው የሚል ቅጽል ስም ተሰጥቶት የነበረው ገናናው ቦክሰኛ ማይክ ታይሰን በጉብዝናው ወራት በዛ ተጋጣሚዎቹን በሙሉ በአንድ ቡጤ ሰመመን ዓለም ውስጥ በሚከትበት ደጉ ጊዜ የሰው አለበቃው ብሎ ከሲልቨር ባክ ጎሪላ ጋር ቡጢ ካልገጠምኩ ብሎ አስቸግሮ እንደነበረ ይነገራል። ማይክ ታይሰን እንደ አውሮፓውያን አቆጣጠር በ1986 ኒውዮርክ ብሮንክስ መካነ አራዊት ውስጥ የሆነውን ከዘመናት በኋላ በትዝታ ተመልሶ እንዲህ ሲል አውስቶታል። በመካነ አራዊቱ የጎሪላዎች ቅጥር ስንደርስ አንድ ግዙፍ ሲልቨር ባክ ጎሪላ አብረውት ያሉትን ጎሪላዎች በሙሉ ያለ ረፍት ሲጨቁን ተመለከትኩ። ጎሪላዎቹ ብርቱና ኃይለኞች ነበሩ። ነገር ግን አይኖቻቸው ልክ እንደ ሕፃን ልጅ ንጹሐን መሆናቸውን ያሳብቁ ነበር። ለመካነ አራዊቱ አንዱ ዘብ እንዲህ አልኩት፣ $10,000 እሰጥሃለሁ፣ የጎሪላዎቹን ማደሪያ በር ክፈትልኝ። ይህን ሲልቨር ባክ ጎሪላ ልዘርረው ሻለው አልኩት። ዘቡ አልፈቀደልኝም ብሏል ማይክ ታይሰን። ታይሰን ሆዬ ተርፈሻል ነው ያሉት ታሪኩን የሰሙት። ማይክ ጎሪላውን እንቅስቃሴ ቀድሞ ቢያነብ እንደ ልቡ ቡጢ ቢያዘንብ ጎሪላውን ፈጽሞ ሊጎዳው እንደማይችል ባለሙያዎች ይናገራሉ። ምክንያቱንም ሲገልጹ የጎሪላዎች መንጋጋቸውን ጨምሮ መላ የራስ ቅላቸው የተገነባው ከፍተኛ እፍጋት ካለው ንብርብር አጥንት በመሆኑ የታይሰን ቡጢዎች ጎሪላውን እምብዛም ስለማይጎዱት ነው ይላሉ። ማይክ የቅንብር ቡጢዎቹን እንደ ጥይት እያከታተለ የጎሪላው አገጭ ላይ ቢጠቀጥቃቸው ጎሪላው ቡጢዎቹን በሙሉ እንደ ውሃ ጠጥቶ በራሱ ቡጢ ሲመለስ ያኔ ማይክን ምን ይውጠው ነበር? አንድ ሰው የቱንም ያህል ቢገዝፍ ቢፈረጥም እጁን ቢወረውር እግሩን ቢሰነዝር አንድ ሰው አንድ ነው። ከሲልቨር ባክ ጎሪላ ፊት ለፍልሚያ ሊቆም ከቶ አይቻለውም።
ግን ያ አንድ ሰው 99 መሰሎቹን ይዞ ጎሪላው ላይ ለመቶ ቢዘምቱበትስ ድሉ የማን ይሆናል? የዲያን ፎዚ የጎሪላ ፈንድ ተራድኦ ድርጅት ፕሬዝዳንት የሆነችው ታራ ስቶይንስኪ የፍልሚያውን ውጤት እንዲህ ስትል ተንብየዋለች። ጎሪላዎች ጠንካራ ጡንቻና መንጋጋ ቢኖራቸውም እንስሳቱ ይህን ተፈጥሯዊ ኃይላቸውን ለመከላከል እንጂ እምብዛም ለማጥቃት አይጠቀሙበትም። በርካታ ቁጥር ያላቸው ሰዎች ችሎታቸውን በማስተባበር ጎሪላውን ሊረቱት ይችላሉ ትላለች ታራ። ድር ቢያብር አንበሳ ያስር ነው ነገሩ። ሌላዋ የዘርፉ ተመራማሪ ሚሼል ሮድሪጌዝ ጎሪላዎች በተፈጥሯቸው ጸበኛ እንዳልሆኑና ጦርነታቸውን እንደሚመርጡ ገልጻ ጎሪላ ወደ እርሱ የሚተመውን የህዝብ ማዕበል ሲመለከት ከመግጠም ይልቅ ዞሮ ለመሸሽ ይሞክራል ስትል መላምቷን አስቀምጣለች። ፍልሚያው በሆነ ተአምር ከሐሳብ ጠፈር ሊወርዶ በእውል ሊከሰት መድረኩ ቢዘጋጅ ፍልሚያ አደላዳዩ ሐሳቡን ያመጣውን የመጀመሪያውን ሰው ከፊት እንዲያሰልፈው ነበረ ምኞቴ። የማያሚ መካነ አራዊት ግንኙነት ዳይሬክተር የሆነው ሮን ማጊልም ድሉን ለመቶዎቹ ሸልሟል። ሰዎቹ እርስ በርስ ተሳስረው ጎሪላውን እንደ ድንኳን ቢያለብሱት በእርግጥ ያሸንፋሉ። ግና ይላል ሮን፣ ግና በሂደቱ አያሌ ሰዎች እየተነረቱ እየተነከሱና አንገታቸው እየተሰበረ ሙትና ቁስለኛ ይሆናሉ ብሏል። ሰዎቹ ጎሪላውን በአንድነት ሳይሆን አንድ በአንድ እየሄዱ ቢገጥሙት አንድ በአንድ ያንጠባጠባቸው ነበር ያለችው ደግሞ የስነ ዝንጀሮ ተመራማሪዋ ካት ሆቫይተር ነች። እንደ ተመራማሪዎቹ 100 ሰው 100 ነው ብለን ርዕሱን እንዝገው። አንድ ምንም ያላጠፋ የራሱን ህይወት የሚገፋ ሰላማዊ እንስሳ ላይ የሰው ዘር እንዲህ በአንድነት ማበሩ በእውነቱ ያስገርማል። ጎሪላዎች ፍልም ያለባቸው ከመቶዎች ጋር ሳይሆን ከመቶ ሺዎች ምናልባትም ከሚሊዮኖች። ጎሪላዎች በአደን በተዛማች በሽታና በደን ምንጠራ ሳቢያ በቅርብ ዓመታት ውስጥ ከማዕከላዊ አፍሪካ ምድር ላይ ታሪክ ይሆናሉ።